ያበደ ነው ትላላችሁ ቤተሰብ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲቶ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሀይሚዬ ተከስታለች። እናንተ እንዴት ነው ሰሞኑን ቲክቶክ ላይ ያልተቻለችም? አቤት አቤት ምንድን ነው ግን? እኔ አሁንም አልገባኝም እውነት ለመናገር ቤተሰቦች፣ በጣም ይቅርታ። በተደጋጋሚ ሀይሚ የምትለቅበት ሙዚቃ እየገባኝ አይደለም። ፍትህ ለእንግሊዘኛ እያልኩ ነበር፣ ዛሬ ደግሞ ፍትህ ለአማርኛ ሊገባኝ አልቻለም። እስኪ የገባችሁ ማለት ነው በስነ ስርዓት የገባችሁ ኮሜንት ላይ ያሳውቀው። የእለት ለመናገር ምንም አልገባ። እንዴት አባቷ ነው የምታምረው ማለት ነው። በነገራችን ላይ እኔ ሀይሚ ዩቲዩብ ላይ ነው ቲክቶክ ላይ ዩቲዩብ ላይ ሳይሆን ቲክቶክ ላይ በጣም ተቀይራብኛለች ማለት ነው። እንዴት አባቷ እንዳማረባት ፊቷ ሙልት ሰውነቷ ሁላ ምናምን ከትናንት ቪዲዮም ተናግሬ ነበረ በነገራችን ላይ። እና ሀይሚ ተቀይራብኛለች እንደኔ ተቀየረችባችሁ። አንዳንዶቻቸው ኩሊ ማሻላ በይ እያላችሁ ነው። እግዚአብሔር ያድርግላት። እውነት ለመናገር በጣም ደስ ይላል። አንዳንዴ ቀጭን ስትሆኑ፣ በእርግጥ ቀጭን ስትሆኑ ነው ሁሉን ነገር ስትለብሱ የሚያምርባችሁ። ቢሆንም ግን ደግሞ ማለት ነው የሚያምረው እንደዚህ ሲኮን ነው። ሶ ሞላ ስላለ አምሮባታል ትላላችሁ። እስኪ ሀይሚዬን የምትወዱ ማለት ጨረቃዋን የምትወዱ፣ በነገራችን ላይ የጨረቃ ፋሚሊ የጨረቃ ወዳጆች ብዙ ናችሁ። ጨረቃዋን የምትወዱ ቪዲዮን ላይክ አድርጉት ማለት ነው። በቃ በአክቷ ብቻ በምትሰራው አክት ራሱ ማለት ነው ላይክ ይገባታል። ትለያለች። እውነት ለመናገር ዛሬ ደግሞ አለባበሱ ራሱ እንዴት አባቱ እንደሄደባት በጣም በጣም ነው ያማረባት። ሶ ሀይሚዬ ይመችሽ፣ ይመችሽ፣ ይመችሽ ጨረቃዋ እንወድሻለን። ትናንትና ከብሩኬ ከአማቶቿ ጋር ሂዳ ፏ ብትን ስትል ነበር በዓልን በማስመልከት አይታችሁታል። ቪዲዮውን ለቅቄ ነበረ ማለት የሆነ ሰዓት ላይ እና ዝሮ በዓል እንዴት ነው ቤተሰብ? መልካም በዓል ብያለው። ጨረቃዋ እንግዲህ እንደምታዩት ሁሌም እምር ብሎባታል ማለት ነው። እና ቤተሰብ በሌላ ቪዲዮ እስከምንገናኝ ባላችሁ በሰላማችሁ ይብዛልኝ። ባይ ባይ።